የኢትዮጵያን ታሪክ ስናስብ ብዙ ጀግኖች ቢነሱም ድፍረትን፣ ታማኝነትና አመራርን አንድ ላይ አጣምሮ የያዘ አንድ ስም ግን አለ። ዛሬ የምናወራው የግዛቱ ጋሻ ተብሎ ስለሚታወቀው ጀግና ነው። የግዛቱ ጋሻ። እስቲ ያስቡት፣ ይህ ስያሜ ብቻውን ምን ያህል ትልቅ ትርጉም እንዳለው። ግን ይህ መጠሪያ የተሰጠው ለማን ነበር? ከስያሜው ጀርባ ያለው ሚስጥርስ ምንድን ነው? እሺ፣ መልሱ ፊታውራሪ ገበየሁ ነው። ነገር ግን ብዙዎች የሚያውቋቸው በጦር ሜዳ ስማቸው ነው፣ አባጎራው በሚለው። እስቲ እነዚህ ሁለት ስሞች እንዴት ያንን ጀግና ማንነት እንደቀረጹ እንመልከት። እንግዲህ በመጀመሪያ የምናየው የጀግናው ጉልበታም ስም የሚለውን ይሆናል። ያው በድሮው የኢትዮጵያ ጦር ባህል የፈረስ ስም ማለት ዝም ብሎ ስም አይደለም፣ የባለቤቱ ማንነት ነው የሚገልጸው። አባጎራውን የሚለውም ስያሜ ጥንካሬን፣ ፍጥነትን፣ በቃ በጦር ሜዳ ላይ ያለን የበላይነት የሚያሳይ ነው። በጣም ኃይለኛ ስያሜ ነው። ፊታውራሪ ገበየሁም ልክ እንደ ስማቸው በጦር ሜዳ ፈጽሞ የማይበገሩ ነበሩ። እሺ፣ ወደ ሁለተኛው ክፍል ስንሄድ ደግሞ የፊት አውራሪው አዛዥ የሚለውን እናያለን። ፊት አውራሪ፣ ይሄ ማዕረግ በኢትዮጵያ የጦር መዋቅር ውስጥ በጣም ትልቅ ክብር ያለው ነው። ቃል በቃል ሲተረጎም የፊት አውራሪ ማለት ነው። እስቲ ያስቡት፣ ውጊያ ሲጀመር ከሁሉም ፊት ሆኖ ሰራዊቱን የሚመራ ለሞት ማይሰቀቅ ጀግና ማለት ነው። አባጎራውም ይህንን ኃላፊነት በቃ በሕይወታቸው በተግባር ኖሮታል ማለት ይቻላል። ይህ አባባል የግዛቱ ጋሻ ነበሩ የሚለው ኃላፊነታቸውን በአንድ አረፍተ ነገር ነው የሚያስቀምጠው። ለኢትዮጵያ ጋሻ ነበሩ፣ የውጭ ጠላትን የሚመክቱ፣ የሀገርን አንድነት የሚጠበቁ። በሦስተኛው ክፍላችን ደግሞ ከግንባር ስለሚመራው አመራራቸውን እናወራለን። አባጎራውን ከሌሎች በእውነት ልዩ የሚያደርጋቸው የአመራር ስልታቸው ነበር። ብዙ ጊዜ እንደምናውቀው አዛዦች ከኋላ ሆነው ትዕዛዝ ይሰጣሉ አይደል? እሳቸው ግን እንደዛ አልነበሩም። ከወታደሮቻቸው ጋር እኩል ከፊት ሆነው ወደ ጠላት መስመር ይዘምቱ ነበር። ይህ ደግሞ ወታደሮቻቸው ምን ያህል እንዲተማመኑባቸው እንደሚያደርግ አስቡት። የውጊያውንም መንፈስ በጣም ከፍ ያደርግ ነበር። ግን ደግሞ አባጎራው ደፋር ተዋጊ ብቻ አልነበሩም፣ በጣም አስተዋይ የጦር ስትራቴጂስትም ነበሩ። የመሬቱን አቀማመጥ በደንብ ያውቃሉ፣ የወታደሮቻቸውን ስሜት ይረዳሉ፣ የጠላትን ስነ ልቦና ይመረምራሉ። በቃ ድፍረትን ከአስተውሎት ጋር ነው የሚያመጣጥኑት። መቼ ማጥቃት፣ መቼ ደግሞ ማፈግፈግ እንዳለባቸው በሚገባ ያውቁ ነበር ማለት ነው። አራተኛው ክፍላችን የዘውዱ ጠባቂ። እንግዲህ አገልግሎታቸው በጦር ሜዳ ብቻ የተወሰነ አልነበረም። ከዛም አልፎ የሀገርን የውስጥ መረጋጋት በማረጋገጥ በኩልም በጣም ትልቅ የፖለቲካ ሚና ነበራቸው። ኃላፊነታቸው በሁለት ትልልቅ ምሰሶች ላይ ነበር የቆመው ማለት እንችላለን። የመጀመሪያው እንደ ወታደራዊ ኃይል የሀገሪቱን ድንበር ከውጭ ጠላት መጠበቅ ነው። ሁለተኛው ደግሞ እንደ ፖለቲካዊ አረጋጊ የውስጥ አንድነትንና የዘውዱን ሥልጣን ማስከበር ነበር። ይሄ ምን ያህል ታማኝና ብልህ መሪ እንደነበሩ በግልጽ ያሳያል። እሺ፣ ወደ መጨረሻው ክፍል ደርሰናል። አምስተኛው ክፍል አስተጋቢው ከርስ። ያው የኚህ ጀግና ታሪክ የግላቸው ታሪክ ብቻ አይደለም፣ የኢትዮጵያን የነጻነት ተጋድሎ እና የሉዓላዊነት ጥበቃ ታሪክ ነው የሚወክለው። ቅርሳቸው ዛሬም ድረስ በብዙ መልኩ ይገለጻል። የሀገርን ሉዓላዊነት በማስጠበቅ ለሀገር መስዋዕት በመሆን እና ደግሞ የተለያዩ ሕዝቦችን ለአንድ የጋራ ዓላማ በማስተባሰብ ይታወሳሉ። በቃ ታሪካቸው ለትውልድ የሚተላለፍ የኩራትና የጀግንነት መነሻሻ ነው። እናም ያ አባጎራው ታሪክ እንዲሁ ያለፈ ታሪክ ብቻ አይደለም። ዛሬም ድረስ ስማቸው ለብዙዎች በተለይ ደግሞ ለወጣቶች የሀገር ፍቅርን፣ ጥንካሬንና ክብርን ያነሳሳ። እንግዲህ ይሄ ጥያቄ ይቀራል። የአንድ ግለሰብ ጀግንነትና አመራር እንዴት ነው አንድን ሀገር አጠቃላይ ጥንካሬዋንና ማንነቷን ሊቀርጽ የሚችለው? የአባጎራው ታሪክ ለዚህ ጥያቄ በጣም ኃይለኛ መልስ ይሰጠናል ብዬ አስባለሁ።